ለወትሮ ተጎልቼ ከዋልኩበት ተሽከርካሪ ወንበር ላይ ተነስቼ የግቢውን አረንጓዴ ተክሎች እየቃኘው ጥቂት ሰውነቴን ሳፍታታ መልእክት ደርሷል የሚል ድምፅ ስልኬ ውስጥ አቃጨለ። አንድ ጥግ ላይ ቆምኩና በስልኬ የተላከልኝን መልእክት ማንበብ ጀመርኩኝ። ሰው ሁሉ በአበሻ ልብሱ እየተገማሸረ ያደለው ልጁን ሚስቱን አቅፎ የኔ ቢጤው ደግሞ እንዲሁ አላፊ አግዳሚውን እያማተረ ወደ ተዘጋጀው አዳራሽ ይጎርፋል። እኔልህ ደግሞ እንደ ሰው በሀበሻ ልብሴ ተሽቀርቅሬ ተሞናድዬ በሰው ፊት ለመታየት አልታደልሁም። ያ ማለት ግን እኔ ከሰው በታች ነኝ ማለት አይደለም። ይልቁንስ የአዳራሹን ጥግ ይዤ የማስመሰል ኪነካባ የተጎናጸፈውን ሕዝብ አዳም በብርቱ ታዘበዋለሁ። አየህ፣ እንዲህ በየአደባባዩ ተቃቅፎ የሚሄደው ሁሉ በቤቱ ብርቱ ጉድፍ ብርቱ እንከን አለበት። በየአደባባዩ እዩኝ ከማለት ይልቅ በየቤቱ ፍቅር ማትረፍ ይገዝፋል። አደባባይ ላይ የሚተቃቀፍ በቤቱ ጓዳው ያጣውን ሰላም በፎቶ የመመለስ ያክል ነው። ይህ ደግሞ ፈጽሞ ሊሆን አይችልም። በንጹህ ልብና ፍቅር በባዶ እግርና በእጀ ጠባብህ ባህልህን አክብረህ አንተ ስትመረቅ አዳሜ ቁሞ ያጨበጭብልሃል። ይህንን ደግሞ አዳራሽ ውስጥ ታየዋለህ። የተሰጠህ ነገር ሁሉ ከጎደለህ ይበልጣል። አየህ፣ አንተ መድረክ ላይ ስትወጣ በሱፍ የተጎናጸፈው ሁሉ ማጨብጨቡ አይቀርም። እኔም ይህንን በአዳራሹ ተገኝቼ ያለው ያየሁትን አልበላሁም፣ ያየሁትን አልለበስኩም ብለህ እንዳትጨነቅ። ይልቅስ ሰው ነኝን? ንጹህ ልብስ ታድያለሁን ብለህ ተጨነቅ። ንጹህ ልብ ከሁሉ በላይ የገዘፈ ነውና አንተ ከምትመረቅበት ከዚህ ዓለማዊ አዳራሽ በስተጀርባ ኩነኔ የመሰለ የሕይወት ውጣ ውረድ ውስጥ የሚገኙ የልጃቸውን ረሃብ ማስታገስ የተሳናቸው ለስጦታ የተዘረጉ የወላድ መዳፎች እልፍ ናቸው። እንዲህ ከተማው ብቻ ሳይሆን ሰማዩም ሁሉ ጨረቃ ያስመሰሉ መብራቶችን ስታይ አትገረም። ይልቁንስ ከብርሃን ጀርባ ያለውን ብርቱ ጨለማ አስተውል። በዚህች ዓለም ላይ አዲስ ነገር አለ ብለህ አዲስ ነገር አትደነቅ። በዚህች ከንቱ ዓለም አዲስ ነገር የሚባል ነገር የለም። ብቻ ግን በምርቃትህ ዕለት በአዳራሽ ውስጥ ተሽቀርቅሬ ላለመታየቴ ዋናው ምክንያት ድህነቷ ነው ብለህ እንዳትሳቀቅ። ድህነት የልብ ማደፍ የህሊና መጉደፍ እንጂ በስባሽ ስጋን ነጭ አለማልበስ አይደለም። ለመሆኑ ከምረቃ በኋላ አዳራሹን የሞላው ሰው ሁሉ የት እንደሚሄድ ታውቃለህ? እረ ስለ ታዳሚው ልተውና አንተስ ከምረቃ በኋላ ምን ማድረግ እንዳለብህ ውጥን አለህ? ብቻ የምርቃት ዕለትህን በማስመሰል ኪነካባ እንዳታጎድፈው። ራስህን ሁን። መመረቅ ማለት ባለህ አንተነት ላይ የህሊና ማደግ እንጂ የስጋ መወፈር አለያም የወይን እርካታ ማለት አይደለም። የኔ ጌታ አሁንም እልሃለሁ፣ አስመሳይ አትሁን። ዓለም የአስመሳዮች መናኸሪያ እንድትሆን በፍጹም ተባባሪ አትሁን። ዓለም የሰዎች ንጹህ ልቦና የሐሳብ ተዋጽኦ እንጂ የስልጣኔ በሽታ ማራገፊያ ወደብ አይደለችም። በየትኛውም ቦታ፣ በየትኛውም ጊዜ፣ በየትኛውም ሁነት ራስህን ሁን። አንተ ማለት ፈጣሪ በአምሳሉ የፈጠረህ የልዕልና ሰገነት የታደልክ ከፍጡራን ሁሉ የከበርክ ሰው ነህ። ፈጣሪህን ያዝ። ይህን ጊዜ ሀብታሙ ሰው አንተ ነህ። አምላኩን የያዘ የሚጎድለው የለምና ይላል የተላከው መልእክት። ጽሑፉን አንብቤ ቀና ስል